አንድ ጥያቄ ልጠይቃችሁ። በየወሩ ለቆዳ እንክብካቤ ምርቶች ምን ያህል ገንዘብ ታወጣላችሁ? ውድ የሆኑ የውበት መጠበቂያ ክሬሞችን፣ ሴረሞችንና ቶነሮችን እየተጠቀማችሁ ነው? ግን ውጤቱስ? አሁንም ብጉር፣ የቆዳ ድርቀት ወይም ደግሞ ጥቁር ነጠብጣብ እያሰቃያችሁ ነው? እመኑኝ፣ ችግሩ ምርቶቹ ላይ ላይሆን ይችላል። ምናልባት በየቀኑ ሳታውቁ የምታደርጓቸው የተለመዱ ስህተቶች የቆዳችሁን ጤንነት እየገደሉት ሊሆን ይችላል። ዛሬ በቆዳ ሕክምና ባለሙያዎች ዘንድ እውቅና ያገኙ 99% ሰዎች የሚሰሯቸውን 10 የስኪን ኬር ስህተቶች እናያለን። በተለይም ቁጥር 1 ላይ ያለው አብዛኞቻችን በየቀኑ የምንሰራውና የቆዳችንን እድሜ የሚያሳጥር ትልቅ ስህተት ነው። እስከ መጨረሻው ድረስ ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። 10ኛ፣ ፊታችንን ከልክ በላይ መታጠብ። ብዙ ሰው ፊቱን በቀን 4 ወይም 5 ጊዜ መታጠብ ንጽህና ነው ብሎ ያስባል። ግን እውነታው ሌላ ነው። ቆዳችን የተፈጥሮ ዘይት ወይም ናቹራል ኦይል አለው። ይህ ዘይት ቆዳችንን ከብክለትና ከድርቀት የሚከላከልልን ነው። ከመጠን በላይ መታጠብ ደግሞ ይህ እንዳይሆን ያደርጋል። ከልክ በላይ ስትታጠቡ ቆዳችሁ እንዲመነምን ይገደዳል። በምላሹም የበለጠ ዘይት ስለሚያመነጭ ወይም ደግሞ ኦቨር ፕሮዳክሽን ስለሚኖር ብጉር ይፈጠራል። በቀን 2 ጊዜ ማለትም ጠዋትና ማታ ብቻ መታጠብ በቂ ነው። 9ኛ፣ በጣም ሙቅ ውሃ መጠቀም። ሙቅ ሻወር በክረምት ደስ ይላል፣ ነገር ግን ለፊት ቆዳችሁ ዋነኛ ጠላት ነው። ሙቅ ውሃ የቆዳን የላይኛውን ክፍል ይገድላል። ይህ ማለት የቆዳውን እርጥበት እንዲተን ያደርገዋል። ስለዚህ በሙቅ ውሃ መታጠብ ለቆዳችሁ መድረቅና መጨማደድ ዋነኛው ምክንያት ነው። ሁልጊዜም ቢሆን ለብ ያለ ውሃ ይጠቀሙ። ፊታችሁን ከታጠባችሁ በኋላም በፎጣ ማሸት ሳይሆን ቀስ ብላችሁ ማድረቅን ተለማመዱ። 8ኛ፣ ሰንስክሪን አለመጠቀም። ይህ ብዙ ሰዎች የሚሰሩት ስህተት ነው። ዛሬ ደመናማ ነው፣ ፀሐይ የለም ብለው ሰንስክሪን የሚተዉ ብዙ ሰዎች አሉ። እውነታው ግን የፀሐይ አልትራቫዮሌት ጨረሮች ደመናን ሰንጥቀው ይገባሉ። የቆዳ መሸብሸብ፣ የፀሐይ ነጠብጣብና የቆዳ ካንሰር ዋነኛ መንስኤ የፀሐይ ጨረር ነው። በቤት ውስጥ እንኳን ቢሆኑ ሰንስክሪን መጠቀም የቆዳው እንክብካቤ ዋና መሰረት ሊሆን ይገባል። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ በማድረግ አበረታቱን። 7ኛ፣ ብጉርን መጫንና ማፍረጥ። ብዙዎቻችን ስለለመደብን ይህን አለማድረግ እንደሚከብድ አውቃለሁ። ግን ብጉርን መጫን ማለት የቆዳውን የላይኛውን ክፍል መስበርና ባክቴሪያን ወደ ውስጥ ማስገባት ማለት ነው። በጣቱ ላይ ያለው ባክቴሪያ ደግሞ ቁስሉን ያባብሰዋል፣ ኢንፌክሽንም ይፈጥራል። ይህ ብቻ ሳይሆን መጨረሻ ላይ ሊጠፋ የማይችል ጠባሳ ይተዋል። ብጉር ከመጣ ስፖት ትሪትመንት መጠቀም ወይም ደግሞ ለባለሙያ መተው ይሻላል። 6ኛ፣ ሜካፕ ሳያጸዱ መተኛት። ከስራ ወይም ከድግስ ደክመው ሲመጡ ሜካፕ ሳያጸዱ መተኛት ቆዳውን ሌሊቱን ሙሉ ከማፈን ጋር እኩል ነው። ሜካፕ አቧራና የቆዳ ዘይት ተቀላቅለው የቆዳ ቀዳዳዎችን ይዘጋሉ። ይህም ብጉርና የቆዳ መደብዘዝን ያስከትላል። በምንም አይነት ሁኔታ ሜካፕ እንደተቀቡ መተኛት የለቦትም። አስፈላጊ ከሆነ ክሊኒንግ ዋይፕ ከአልጋው አጠገብ ያስቀምጡ። 5ኛ፣ የቆዳ አይነቱን ሳያውቁ ምርቶችን መጠቀም። ጓደኛው የተጠቀመው ምርት ፊቱን እንደ መስታወት ስላበራለት እናንተም ትገዙት ይሆናል። ግን የጓደኛው ቆዳ ዘይታማ ወይም ኦይሊ፣ የእናንተ ደግሞ ደረቅ ወይም ድራይ ከሆነ ምን ይፈጠራል ብለን ስንጠይቅ ውጤት ማጣት ብቻ ሳይሆን የቆዳ መቆጣትን ያስከትላል። አንድን ምርት ከመግዛቱ በፊት የቆዳው አይነት የትኛው እንደሆነ ኦይሊ፣ ድራይ፣ ኮምቢኔሽን ኦር ሴንሲቲቭ የሚለውን መለየት የመጀመሪያ እርምጃዎት ሊሆን ይገባል። 4ኛ፣ በቂ ውሃ ለመጠጣት። ውሃ ከመጠጣት ውጪ በምንም አይነት ክሬም ቆዳውን ማራስ አይችሉም። ቆዳው ከውስጥ እየደረቀ ከሆነ ምንም አይነት ውድ ሞይስቸራይዘር አይታደገውም። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት የቆዳን የመለጠጥ ባህሪ ይጨምራል፣ መርዛማ ነገሮችንም ከሰውነታችን ያስወግዳል። 3ኛ፣ ብዙ አዳዲስ ምርቶችን በአንድ ጊዜ መጀመር። አዲሱ ምርት አሪፍ ነው ብለው በአንድ ጊዜ 5 አይነት ምርቶችን በአንድ ላይ መጠቀም ፍጹም ስህተት ነው። አንዱ ምርት ካልተስማማዎት የትኛው እንደሆነ ለማወቅ ይከብዳል። አዲስ ነገር ሲጀምሩ በየ2 ሳምንቱ አንድ ምርት ብቻ ይጨምሩ። ቆዳው እንዲለምደውም ጊዜ መስጠት ይኖርቦታል። 2ኛ፣ ትዕግስት አለመኖር። ስኪን ኬር ተአምር የሚሰሩ መድኃኒቶች አይደሉም። የቆዳ ህዋሶች ለመታደስ 28 ቀናት ይፈጅባቸዋል። ስለዚህ አንድ ምርት ተጠቅመው በ3 ቀን ውስጥ ለውጥ ካልመጣ ተስፋ ይቁረጡ። ቢያንስ ለ1 ወር ተከታታይነት ባለው መልኩ ይጠቀሙት። ለብዙ ነገር ጽናት ዋነኛው ቁልፍ ነው። 1ኛ፣ ለሁሉም የሚሰራ አንድ ምርት አለ ብሎ ማመን። እስካሁን ከነገርኳችሁ ውስጥ የትኛውን ስህተት ሰርታችኋል? ኮሜንት ላይ አስቀምጡልኝ። በመጨረሻም ቁጥር 1 ስህተት፣ ብዙ ሰዎች ምርጥ ብለው አንድ ነገር ብቻ ይፈልጋሉ።
እንደዚህ አይነት ነገር የለም። የቆዳው አይነት፣ እድሜው፣ የሚኖሩበት አካባቢ፣ የአየር ንብረት እንዲሁም ደግሞ የእንቅልፍ ሰዓቱ ጭምር ለቆዳው የሚስማማውን ምርት ይወስናሉ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር በማድረግ አዳርሱ። እንደዚህ አይነት የቆዳና የውበት ምክሮችን በየሳምንቱ እንዳያመልጣችሁ አሁኑኑ ቻናላችንን ሰብስክራይብ አድርጉ።